ምንድነው እንትን በይውስ ቀናበር እስቲ በእናትህ ምስያ ቀናበር አንዴ አይደለም ለምንድን ነው የምታነሳው አንተ ምን ሆነ እንዴ ዝቅ ሲል አሪፍ አይደለም እሺ ለቀው እንዴ መሬት አንተ እኮ ነሽ አሁን ቀና እያደረኩ ቆይ እንደዚህ እንትን ይበልበት አሪፍ ነው አረ ያማል እንደ አንተ በሽተኛ ነህ እንዴ ይበል አሪፍ ነው አረ በእናትህ የማይን ስራ እየሰራው ነው እንዴ አሪፍ ነው አይፈስም ደሙ በኢየሱስ መድኃኒት እየወሰደ አይደለም መድኃኒት እየወሰደ አይደለም አረ እየወሰደን ታሚ በቃ ብድግ እሺ ሌላ እንትን የለም ቶቶ እንትን ይላል እንደዚህ አንተ ለምንድን ነው ብድግ ማታረጉ ያማል እንደዚህ ሆነ አንተ አይፈስም ደም የበለጠ እንደነሱ ልጅ አረ ማየና ሐሳብ ነው ያመጣው በእናትህ እስቲ ይዞ ማታቆን እንትን አበል በእናትህ አንተ ምን እያደረክ ነው ሌላ እንትን የለም ሐኪም ቤት እንሂድ ቆይ ሐኪም ቤት እንሂድ ድጌ ነስር እኮ ነው እኮ ነስር ነቀ እሺ እኔ ሲጀመር አልልም እሺ እሺ ቀና በልበት ቀና አድርገው እንዴ ያዘው እንደዚህ ያዘው እንደዚህ በቃ ተው ቤት አስገባው ማርያም ቤት አስገባው አቆይ በኢየሱስ መሲ እዩ ሁሉ ደምሽ ምንድነው አይ በቃ ቱ ምንድነው አንተ ቀለል አድርገህ እንትን እያልከው ነው እኮ ከቀደም አንድ ጀመረው አሁን መታ አንተ እንደዚህ የምትለው እንዴት ታረጋለህ ታዲያ ቢያንስ ሐኪም ቤት አትወስደውም እንዴ አንተ ሐኪም ቤት ወስዶ አንተ ያማል እና ደውልም ሰው ጋር ስልኬ ደግሞ ዝግ ነው አንድ አጋጣሚ አንተ ምን ሆነ ነው ስልኬ ከዘጋው ለቀን ነው ለምድሮ የምትጨቃጨቀኝ በእናትህ አሁን አንዴ መጣው ነበርክልኝ ከዚህ በፊት ዝም ብላ እና ደውልም ልገል ነው የሆነ ነገር ጤነኛ አይደለ ታምጂ ራሱ እሺ ውሃ አንጣ ታጠቡ አንጣሽ ውሃማ ያው እዛው ይደሽ ነው አይማ ሰላም ውድ የዩቲዩብ ፋሚሊዎች እንዴት ናችሁ ደህና ናችሁ ወይ እኛ አለን እግዚአብሔር ይመስገን ያው በዚህ ሳምንት የተፈጠረውን ነገር ታውቃላችሁ በጣም የሚያሳዝን ነገር ነው ማለት ታሚን ታውቁታላችሁላችሁ እና ብራዘርም ከሱ ጋር ነው ያለው እና ደግሞ እኔ በአንዳንድ ምክንያቶች ያው ነገር አልተመቻቸልኝምና ከማዘር ጋር ምናምን ነበርኩ አልጠየቅኩትም እስካሁን በቃ አልጠይቀው አጋጣሚ እንትን እያልኩ ነው ትላንት ደግሞ ከሆስፒታል ወጥቷል እስከ ትላንት ሆስፒታል ባለፈው ሆስፒታል ነው ያሳደሩት እና በቃ ያመመው ምናምን ነው አይኑ በዛ ላይ ደግሞ እኛን ሊያስታርቀን ማለት መልካም ሰው ነው በቃ በጣም ከሰው ላይ ይለያል ማንንም እንደዚህ አይነት ነገር አላሰበም ታውቃለህ እና እሱ ሊያስታርቀን በጠራበት ማለት የኛን ጥፋት ሆኖ እየተሰማኝ ነበረው በዛ ላይ ደግሞ አልጠየቅኩትም ማለት በጣም ነው በራሴ እንትን እያልኩ ያለሁት ግን ደግሞ አይ ነው ብራዘር ከሱ ጋር ነው አብሮት ነው እስካሁን ወደ ቤት ራሱ አልገባም እሱን እንትን እያለው ነው አንዳንድ ሰው እሱ ጋር የሚያደር ምናምን ሰው የለም እና እስካሁን ስላልጠየቁት ራሱ በጣም እንትን ብሎኛል እና እንትን ብሏል እጠይቀዋለሁ ብቻ አብራችሁ እና ደግሞ ዛሬ ከእንግዳ ጋር ነኝማ ከእንግዳ ጋር አብሬ ነኝና ሰፈራችሁ ላይ ምናምን ነገር አብረን መተን በዛው እልጠይቀው አስቤያለሁ እና ቤተሰብ ዛሬ ከእንግዳ ጋር ነኝ ማለት ብቻዬን አልመጣሁም ጓደኛችን ነችና ታሚን በሩቁም ቢሆን ታውቋለች አይኑ ከሷ ጋር እኔም ልጠይቀው ምናምን ብላ አብሬያት ይዣት ነው የመጣሁት እና ሰላም በያችሁ ራስሽ ምናምን አስተዋውቂያችሁ ሰላም ቤተሰቦች ያብስራ እባላለሁ አዲስ እንግዳ ነኝ እና ታምራት ታሟል ተብዬ ነው የመጣሁት የጓደኞቼ ጓደኛ ነው እዛ ስለሆነ ነው አይኑ ታሚ ሁሉም ቦታ አለ የመሪን ነው ስናገር ማለት እኛ ጋር ሁሉም ቦታ ታሚ አለ በቃ ማለት መልካም ሰው ነው ምናምን ይዛን ራሱ አይኑ ስራውቱ ምናምን እሱን ጠርቶት እኛን ለማስታረቅ ነበር ይጠራው በዛ አጋጣሚ ነው ይሄ ሁሉ ነገር የተፈጠረው እና በቃ ሐኪም ቤት ገብቶ እንደዚህ ሳይሆን ምናምን ነገር በጣም ነው የተረበሽኩት ማለት በቃ በፊትም ያመው ነበረ በቃ እዛ ላይ ደግሞ አሁን ጭራሽ እንደዚህ ሆኖ ሳይ በጣም ነው እንትን ያልኩ ማለት ብዙ ጊዜ እንትን ብለናል ግን ስራውን ለመልቀቅ ጭራሽ ፍቃደኛ አይደለም በቃ መስራት በጣም ነው የሚወደው ማለት እንደሱ የስራ ፍላጎት ራሱ ያለው ሰው እንጃ አይኑ በጣም ነው መስራት የሚፈልገው ግን ደግሞ አይኑ ራሱን የሆነ ነገር አደጋ ላይ ጥሩ ምናምን እንትን ሲሰራ ራሱን ነው የሚያጣው አይኑ መቅደም ያለበት ጤና ነው እና በቃ ሁላችሁም ሲጀመር አይኑ ስራ ነው ግን ራሳችሁን መጠበቅ አለባችሁ እሱ ደግሞ እንደዚህ ሲነገሩ አይሰማም በቃ ችግር አለበት ሁሌ ስራው ላይ ነው እንትን ማለት ይፈልገው ይሄ ነገር ደግሞ አይኑ በጣም ነው የሚጎዳው
እና በተቻላችሁ አቅም እናንተም ብነግሩት ምናምን በእናንተ ሁሉም እየነገረው ነው፣ ግን እናንተም ብነግሩት እና በቃ እንየው አብረንና በቃ ጤናው ምናምን እናንተም በዛው ታዩታላችሁ። ብዙዎቻችሁ ተጨንቃችኋል እና አብረን እናየዋለን ሁላችንም። እና ፋሚሊ ቤት ደርሰናል ምናምን፣ ነገር ግን ባዶ እጃችን ምንም ነው ያልያዝነው። ማለት እንደ ድንገት ከማዘርገው የሆነ ቦታ ነበር፣ በዛው ነው ቀጥታ የመጣሁት። በቃ ምንም ነው ያልያዝኩት። ታማሚ ጠያቂ ራሱ አልመስልም። እና በቃ ፋሚሊ ገብተን እንጠይቀው። እናንተም ያለበትን ሁኔታ በደንብ የምታዩ ይመስለኛል። እኔማ እዚህ ነው። ሰላም ነው። ማለ ክፈቱ በር ምንድን ነው? ምን ሆነ? ምን ሆነ? ምን ሆነ? ምን ሆነ ነው? አረ ምንም ትንሽ ነስሩት እኮ በኢየሱስ ምንድን ነው የሁሉ ደም? ምንድን ነው? እሺ እረ በኢየሱስ እየነሰረው ነው። አረ አሁን ቆሟል። እሺ በኢየሱስ ከፍ በላ ከፍ በላ። እሺ እንደዚህ በልበት እንዲህ በኢየሱስ እንትን በላ። እሺ እንትን እሺ ምን እያደረክ ነው? እየነገርኩ አንዴ አንተ ምንድን ነው? ምን ሆነ? እሺ ደህና ነው። አዎ ደህና ነው። ብዙ ቆየ ተጀመረው። አዎ ወደ ውስጥ እናስገባው። ወደ ውስጥ እናስገባው። እንትን እያሉ ነው መሰለኝ። ኢየሱስ ምንድን ነው? እንትን በይውስ ቀናበር እስቲ በእናትህ ምስያ ቀናበር አንዴ አይደለም። ለምንድን ነው የምታነሳው አንተ? ምን ሆነ? እንዴ ዝቅ ሲል አሪፍ አይደለም። እሺ ለቀው እንዴ መሬት ላይ አንተ እኮ ነሽ አሁን ቀና እያደረኩ ያለው። መሬት ላይ ቆይ እንደዚህ እንትን ይበልበት አሪፍ ነው። አረ ያማል እንደ አንተ በሽተኛ ነህ እንዴ? እንዲህ ይበል አሪፍ ነው። አረ በእናትህ የማይን ስራ እየሰራሁ ነው። እንዴ አሪፍ ነው። አይፈስም ደሙ። በኢየሱስ መድኃኒት እየወሰደ አይደለም። መድኃኒት እየወሰደ አይደለም። አረ እየወሰድን አታ ታሚ በቃ ብድግ። እሺ ሌላ እንትን የለም። ቶቶ እንትን ይላል እንደዚህ። አንተ ለምንድን ነው ብድግ ማታረጉ? ያማል እንዴ? እንደዚህ ሆነ። አንተ አይፈስም ደም የበለጠ እንደነሱ ልጅ ብቻ። አረ ማየና ሐሳብ ነው ያመጣው። በእናትህ እስቲ ይዞ ማታቆን እንትን አበል በእናትህ። አንተ ምን እያደረክ ነው? ሌላ እንትን የለም። ሐኪም ቤት እንሂድ። ቆይ ሐኪም ቤት እንሂድ። ድጌ ነስር እኮ ነው እኮ ነስር ነቀ። እሺ እኔ ሲጀመር አልልም። እሺ እሺ ቀና በልበት ቀና አድርገው እንዲህ ያዘው እንደዚህ ያዘው እንደዚህ በቃ ተው። ቤት አስገብተዋል። ማርያም ቤት አስገብ። አቆይ በኢየሱስ መሲ ይሄ ሁሉ ደም እሺ ምንድን ነው? አይ በቃቱ ምንድን ነው? አንተ ቀለል አድርገህ እንትን እያልከው ነው እኮ ከቅድም አንድ ጀመረው። አሁን መታ አንተ እንደዚህ የምትለው እንዴት ታረጋለህ ታዲያ? ቢያንስ ሐኪም ቤት አትወስደውም እንዴ? አንተ ነው ሐኪም ቤት ወስዶ አንተ ያማል እና ደውልም ሰው ጋር ስልኬ ደግሞ ዝግ ነው። አንድ አጋጣሚ አንተ ምን ሆነ ነው? ስልኬ ከዘጋው ለቀን ነው። ለምንድን ነው የምትጨቃጨቀኝ? በእናትህ አሁን አንዴ መጣሁ ነበርክልኝ ከዚህ በፊት ዝም ብላ እና ደውልም ልገል ነው የሆነ ነገር ጤነኛ አይደለ? ታምኝ ራሱ እሺ ውሃ አንጣ ታጠብ ውሃ አንጣሽ ውሃማ ያው እዛ ቤትሽ ነው። አይማ እሺ ምን የተባለው ነገር ምንድን ነው? ሐኪም ቤት አንተ ምንድን ነው የምታሽቃብጠው? አሁን አንዴ መጣሁ በቃ አንተ ያማል እንዴ? ልጅ እኮ በጣም ሲጀመር ሰው አጠራም ብቻህን እንትን እንዴት ነው ብቻዬን ጆሪ ነው የምትለው? አንተ ደግሞ ያማል እንዴ? የሆነ ነገር ቢሆንስ እኮ ታዲያ ያጣባችን እንደዚህ ጋር ያያያል ሆነ ምንም ማረግ ግዴታ ሰምጠት ነበር። እሺ በቃ እሺ እንትን ይላል። እስቲ ይሄኛውን መድኃኒት ወስድበታለህ እንዴ? ሲያም ምናምን የምትወስዱ?
ይሄን ነው እሺ እንትን የለም አረቄ ሲያመማም ወስዶ መድኃኒት እሺ እንትን የሆነ ደም ለስላሳ ምናምን ነገር እዚህ አካባቢ የለም የሆነ እንትን አለ እኮ የሆነ ኪኒ ለምን ሐኪም ቤት ይዘነው አንሄድም ግን ሐኪም ቤት እንሂድ ኧረ እንሂድ በእናትህ አንተ ሁሉ ደም እየፈሰሰው እሺ እንዴ በኢየሱስ መድኃኒት በዚህ ሰዓት ምንም አይሰራም አይ ሲያሙ ይሰዱ እንደዚህ እየነሰረው እንዴ ነው እሺ ያው ሁሉ ደም ይፈሰሰው እንዴ አንተ ምን ሆነ ነው መድኃኒት በዚህ ሰዓት ምን ይሰራል እንዴ እሺ ረበስ እሺ እንትን እያመመው ነበር ወይ ማታ ምናምን ነገር አሁን ቁጭ ብለን በስነ ስርዓት እያወራን ነበር አሁን ረበስ ያሳደጉ ነበር ታዲያ እንዴት እንደዚህ ይደረጋል አንተ ስልክ የለኝም ስልክ አልያዝኩም 2 ቀን ነው ስልክ ከዘጋ አልነገርኳችሁም እንዴ በጎረቤት ስልክ አትደውልም እኔ አላሰብኩትማ በቃ አሁን እኮ ነው ሲጀመር ቁጭ ብለን ነበር በስነ ስርዓት ስልክ ከዘጋ ደግሞ 2 ቀን ነው በድንገት ነው እንደዚህ ነው አዎ አሁን ነው እሺ ማጋን ደውል የሆነ ሰው ጋር ደውላ የሆነ እንትን የሚጠጣ ሰፈር ላይ ያለ የሆነ ሚሪንዳ ነገር አሪፍ ነው ታም ሐኪም ቤት እንሂድ በቃ ወይ ሐኪም ቤት እንሂድ ኧረ ምን ማለት ነው አሪፍ ነው ተነስ አንተና እንደዛ አንተን ኪኒኒ ሳይሆን መድኃኒቱ ሳይሆን ማለት አይ ይሄ ግን እኮ ህመም ሲሰማው ምናምን አንተ ከዶክተር በላይ ታውቃለህ እንዴ ህመም እኮ ሲሰማው ይሰል የተባለው እኮ ምን ሲሰማው ነው እዚህ እኮ ደም እየፈሰሰው ነው ደም እየፈሰሰው ነው እኮ ይዞ መድኃኒት እዚህ ላይ ምን ያደርጋል ሄደን ጠይቀን ይውሰድ ከተባለ ይወስዳል እዚህ ጋር እንዴት ነው መድኃኒት የሚወስደው ብቻውን እንዴ በኢየሱስ ታሜ ተነስ በእናትህ በቃ እሺ ሐኪም ቤት እንሂድ እሺ ኪኒኑ ማስታገሻው ውስጥ ምን ላይ እሱ ማረግ ግን ማስታገሻውን ቢወስደው ምን ችግር አለ አይ ይወስደውና ማስታገሻውን ይዘን ነው ምን ታሰበች እኮ ያው እንትን በለኝ እንትን ይለም ብርጭቆ ነው ይሄን መስሎ ማለት ነው አይ በሃይላንድ እንደዛ ነው እየወሰደ ያለው እሺ ኪኒኑ መጀመሪያ ይወስድ ወደ ታበደም እሺ ለቀቀውን የሚነስረው ነገር ለቀቀ የሚነስረው ነገር ነስሩማ እንደዚህ ማለት ነው እንዳይል ወይ ተደግፎ ይቀመጥ አይ አንተ ትንሽ ረፍት ያለው መድኃኒት እኮ ተደግፎ ይቀመጥ እንደዚህ ሲተኛ ጥሩ እኮ አይደለም ሲተኛ ጥሩ አይደለም ተደግፎ ይቀመጥ ወይ እሺ ወደዛ እናስደግፈው ወደዛ በዛ በኩል ነው ታይሽ ነው አስደግፈው እሺ የሚጠጣ ምናምን ነገር የሆነ ነገር እናምጣለት የሆነ ነገር እናምጣለት አይ ቆይ ሐኪም ቤት ይዘን አንሄድም አይሻልም እዛ ትንሽ እንየውና ካልተሻሉ ጭራሽ ይዘን እንሄዳለን አይ እስኪ ትንሽ እንየው ሳይሆን መሄድ አለበት ግዴታ መሄድ አለበት ማለት እነሱ አይታው የሚሉትን ቢሉ ይሻላል እዚህ ቤት አስቀምጠን የሆነ ነገር ቢሆን አንደኛ ነገር ሲጀመር ብቻዬን ነበር እስካሁን ማንንም ራሱ አልመጣ እሺ ለሰው ምናምን አቤትም እንሂድ ምናምን ስለው እምቢ አለኝ ትናንትና አቤት አልሄድም ብሎ ነው እዚህ የመጣው ለምን አረበስ ትንሽ ምናምን ሲደስም ወራት መደወል ነበረብህ አይ ስልክ 2 ቀን ነው ከዘጋ እሺ በቃ እሺ ምግብ ምናምን ተጠቅሟል ያ ትንሽ እየተጠቀመ ትንሽ የሚጠቀም በልቷል መስቀል እሺ እንደዚህ ቢያንስ እስኪያርፍ የሆነ ነገር ቢጠቀም አሪፍ ነው እኮ በቃ ይዘንለት እንምጣ ይዛችሁለት ነው በቃ ይዛችሁለት እሺ እንትን በለው እሺ ምንም ተጠቀሙ ነገር እሺ በቃ መድኃኒት በስነ ስርዓት ወስዷል እሺ አዎ ይወሰድ እንዴ ነክ ታምም ዳና ሐኪም ቤት እንሂድ በቃ አይመስላል ሐኪም ቤት እንሂድ አታም ሐኪም ቤት እንሂድ እኮ በቃ እሱ ኩሻይልም እኛ ነው ሰሪው እንጂ እሱ እሺ ነገር ግን ቢሆን መሰለኝ
በግዴታ ሳምፕል መውሰድ አለብን። አይዞህ እንሂድ። እኔ ትናንትና እንዴት ነው እያወጣሁ እያወቅ እኮ እና ታዲያ ለመኖር ሲባል እኮ ነው። አንተ እንዴት ነው እንደዚህ እንትን የምትል? ደም እኮ እየፈሰሰ መሬት ነው ቤት አለብን። ግዴታ እኮ ነው ይሄ ተወቃለኝ። ታንስሽ በለኝ። እሺ በቃ የምትጠቀመው ነገር ይዛችሁለት ነው ሄዱሽ። እሺ እንዲሁ ልደምከፍተኛ እኮ ዘይደና ነው ምናምን ነገር በዛው የሚመጣሽ እየመሸ ነው ደግሞ በዛ ይጠቀምና ችግር የለውም። በኋላ ይዘነው እንሄዳለን። ትንሽ ረፍት ያድርግ። አሁን እኮ መድኃኒት ይወሰድ። ምን ታስባለህ? እና ሰውም እንጨምር። ማጋን ደውል። የሚደወልለት ሰው አለ። ማጋን የኔ ያለው መሰለኝ ባቲ ማጋን ደውል። እኔ እንጃ በቃ ተራም እንደደውል በራሱ መንገድ ደውል ተናገር። እንዴት ነው እንደዚህ ሆነ? ማንም ጋማ የሆነ ነገር ብትሆንስ? ተነስ እኔ ዳግም ቤት ባጃጅ እንጥራና እኮ መጀመሪያ የፈሳሽ ነገር ይጠቀማል። እዛ ይጠቀማል እኮ ችግር እዛ ይጠቀማል። አረ ፈሳሽ ነገር ይጠቀም። ባይሆን ማለት ፈሳሽ ነገር ይጠቀም። ባጃጅ እንደውልና ባጃጅ ብዙ ደም ስለፈሳሽ የሆነ ፈሳሽ ነገር ይጠቀም። እዛ ይጠቀማል። እዛ ይጠቀማል። ሐኪም ቤት ነው ታሚ ሐኪም ቤት ይረዳ ታሚ